ሰሞኑን ሶሻል ሚዲያውን የተቆጣጠረ አንድ ግለሰብ አለ። ማን ያዘዋል እሸቱ ፖድካስት ላይ ቀርቦ ከተናገረው ነገር ውስጥ እየተቆረጠ ሶሻል ሚዲያ ላይ ሲለቀቅ አይታችኋል ብዬ አስባለሁ። እናም የተለያዩ ሰዎች በሱ ዙሪያ አስተያየት እየሰጡ ነው። እሱ እንደሚያደርገው እያደረጉ የሚያስመስሉ ቪዲዮ ይሰሩ ነውና የሳክሱ ንጉስ ተብሎ ተሰይሟል። የሳክሱ ንጉስ ምን ተናግሮ ነው ይህን ያክል ሰው የሱን ጉዳይ ሼር ሲደራረግ የነበረው? 100 ብር ቢወድቅብኝ አናነሳ ተሳስቼ አላነሳ ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ ያለ ከስር የሚለቀም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም። በዛ ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ምናምን ተብሎ በወንበር ይንደቅጥልኛል፣ በሩ ይከፈትልኛል፣ ለብቻችን ቪአይፒ ይሰጠናል። ጋርዶቹ እየመጡ እንደዚህ ሰና ይኸውልህ ማታቀኝ ከሆነ የዛን ጊዜ እኔ ብዙ አክት አላረግምና ተፈጥሮዬ ነው። ማኔጀብ መጎረር አላቅበትም። ፐርሰናሊቲ ኢዝ ጋንግስተር በቃ ዝም ብሎ ፍቅር ነኝ። አም ላቨብል ፐርሰናሊቲ። ከዛ ይመጡና እንዲህ ነው ዴቪ ምናምን መጣል ምናምን አዝፍ ጥሩ ነገር እንዳደረኩላችሁ አይነት ነገር ከኔ የሚለቅሟት 1000 ብር 2000 ብር በየቀኑ በቃ ተመችቷቸዋል። ድሮ ባይዘው የሚባል ነገር ነበረ። አላሙዲን 100 ብር ከወደቀበት አያነሳም ይባላል። ለምን? እሱ 100 ብሩን ከመሬት እስኪያነሳ ሌላ ብዙ ብሮችን ስለሚሰራ ነው የሚባለውና ያንን ምናልባት ለራሱ ስቶሪ አመቻችቶ ተጠቅሞት ከሆነ አላውቅምና አላሙዲን ግን 100 ብር የሚወድቅበት ሲጀመር ምን ሲያደርግ ነው? ኪሱ ውስጥ 100 ብር ይዞ የሚዞረው ለምን ነው ሲጀመር? አሁን ነው እኮ እንደዚህ መጠየቅ የጀመርኩት። ሲጀመር ባለሀብት ኪሱ ውስጥ 100 ብር ይዞ እየዞረ በቃ 100 ብር ከኪሱ እየወደቀበት ምናምን ለምን ይወድቃል ነው ሲጀመር? እሺ ለማንኛውም ይሄንን ሰውዬ ነው ሰሞኑን ሶሻል ሚዲያ ላይ በጣም ብዙዎች ቪዲዮ ሲሰሩበት የነበሩትና እሱ የሚናገረው ነገር አስመስለው የሰሩት ቪዲዮ አለና በጣም አስቆኛል። አንዴ ላሳያችሁ። እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ዋው። ሌላውን ቶ ጧት በታየውበት ኩቺ ማታ ልታይም፣ ማታ በታየውበት ኩቺ ከሰዓት ልታይ። ከሰዓት ያለውን ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለውን ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ ኩቺ። ኦኬ ኤስቲዲ ነበር የሚሉህ። ዋው 100 ብር ወድቆ ማለት ነው። ከሱ አባባል ከሱ ንግግር በላይ ዋው ዋው ቢለው ፓርት ማን ያዘዋል? ሙድ ያዘበት ፓርት ያስቃል ይበልጥና ሰሞኑን የሳክሱ ንጉስ ኢትዮጵያ ውስጥ እሱ ነው እየተባለ ነው። እሺ አንድ ልጨምርላችሁ የመጨረሻ። አሁን ያለውበት ላይፍ እና ድሮ በምንም አይገናኝምና አሁን ሰው በጣም ሪስፔክት ያደርገኛል ያከብረኛልና ዴቪዬ ነው ሆነ የሚሉት። ድሮ ግን ገና ሲያዩኝ ይደነግጣሉ። ገና ፊታቸው ላይ ታቅባቸዋል።